ከረጅም ጊዜ በፊት አንድ ንግስት ነበረች። ንግስቷ ማስተማሪዋን በጣም አስፈላጊ የሆነ ጥያቄ ጠየቀችው። እስኪ ስለ ንግዱ ስርዓትና እንዴት ህዝቡ ደስተኛ እንደሚሆን ንገረኝ። በጣም ጥሩ ጥያቄ ተከበሩ። ይህንን ጥያቄ ግን በራስሽ መልሽው። እስኪ የተለያዩ ቦታ ሂጂና እንዴት አገዛዙንና የህዝቡን ስርዓት በራስሽ መንገድ ፈትኝው። ንግስቷም ይህንን ጥያቄ ተቀበለችና በራሷ መንገድ ለማወቅ ጉዞዋን ቀጠለች። ከዛ በኋላ እንግዳ የሆነ ቦታ ገባች። ይህ ቦታም የተረገመ ቦታ ይባላል። የተረገመ ቦታ? ግን እኮ ቦታ ውስጥ ያሉ ሰዎች ያምራሉ። አረረረ በቀድር ሰዓት ይጨፍራሉ። ተመልከት፣ ህፃናቶች እየቦረቁ ነው የሚጫወቱት። ነገር ግን ህፃናቶቹ ወገባቸውን እግራቸውን ያማቸው ነበረ፣ ዝም ብለው ይወድቁ ነበር። ዛሬ ያመጣሽው ምሳ ምንድን ነው? የተለያዩ ቸኮሌትና ከረሜላዎች። ያኔ ደግሞ ቺፕስና የተጠባበሱ ምግቦች ናቸው። ቸኮሌት ከሰጠው አንተ ደግሞ ቺፕሱን ትሰጠኛለህ። እሺ እሰጥሻለሁ፣ ችግር የለውም። ያኛውንስ ለምንድን ነው የምትጥይው? ካሮትና አፕል ነው። እኔ ደግሞ ፍሩት አይመቸኝም። ንግስቷም ይህን ስትሰማ በጣም ደነገጠች። ይቅርታ፣ የቤተ መንግስቱ የት እንደሆነ ታሳየኛለህ? ምን አይነት የዝንፍና ቀን ነው? እባክህ ንገረኝ። አትለምነኝ፣ ወደዛ ሄድልኝ። ከዛ በኋላ ሌላ ሰው ሊጠይቁ ወደፊት አመሩ። ምንድነው? አይታይም እንዴ? ቀስ ብላ አትሄድም እንዴ? ከዚህ በኋላ እንደዚህ እንዳታዋራኝ። ይቅርታ ካልጠየከኝ ለንጉሱ ሄጄ ነው መነግርልህ። ስታስቡ ንጉሳችን ለእንዳንተ አይነቱ ጊዜ ያለው ይመስልሃል እንዴ? በጣም ነው የሚያስፈራው። ሁሉም ሰው ተሰላችቷል፣ ይቆጣል። ማንም ሰው ለምንም ነገር ጊዜ የለው። በቃ ና እንሂድ። ንግስቷም ወደ ሌላ ግዛት ደግሞ ተጓዘች። ሰላም፣ ለቦታው አዲስ ናችሁ መሰለኝ? አዎ አዲስ ተጓዥ ነን። ወይ ተጓዥ ናችሁ? በጣም ይደክማችኋል እኮ እናንተ። እዛ ጋ ይታያችኋል? እዛ ጋ በጣም ይጣፍጥና ምርጥ ምግብ ያለበት ቦታ ነው። እዛ ሄዱ። ሳስበው ይሄ ቦታ በጣም አሪፍ ቦታ ይመስላል። ምሳ ዛሬ ምንድነው የተቋጠረልሽ? የተለያዩ ፍራፍሬዎችና እርጎ ነው የተቋጠረልኝ። ደህና አደራችሁ። ምን እንርዳችሁ? እኛ ጎብኚዎች ነን። እባካችሁ ግቡ፣ በጣም ደክሞችኋል። ኑ በጣም የሚጣፍጥ ምግብ ልስራላችሁ ብሎ በጣም ጣፋጭ ምግብ ሰራላቸው። እናም እነሱ አመስግነው ወደ መጡበት ተመለሱ። እንዴት ነበር ጉዞሽ የተከበሩ? ለምንድን ነው የተረገመው ቦታ? ማን ነው የረገመው? ለምንድን ነው የተረገመው? አንደኛው ግዛት ደግሞ በጣም ደስተኞችና በጣም የተረጋጉ ናቸው። ለምንድን ነው የተለያዩት? እንግዲያው መፍትሄውን ላንቺ ትቼዋለሁ። በምን እንደተለያዩ ግቢና ሁለቱም ቦታ መፍትሄውን አገኘው። ንግስቷም ተመልሳ ወደ ተረገመው ቦታ ሄደች። ይሄን ነገር ይዘህ አትሄድ አላልኩም? ወይኔ ተቃጠልኩ። ምን ይሻለኛል? ሁልጊዜ ብጥብጥ ነው። ማንሽ ደግሞ አንቺ? ይቅርታ እባክሽ፣ አንቺ ቦታ እንዳርፍ አድርጊኝ። እኔ ማረፊያ ቦታ የለኝም። ለራሴ በጣም ተጨናንቄያለሁ። እባክሽ ለትንሽ ቀን ነው፣
እኔ ጽዳለሁ፣ ምግብ እሰራለሁ፣ የተለያዩ ነገሮችን አግዛለሁ፣ ግን ማረፊያ ብቻ ስጪኝ። እሺ በቃ ግቢና ምግቡን ስሪ፣ ቤቱን አስጂ፣ በቃ ግቢ። ከዛ በኋላ ንግስቷም ገብታ ቤቱን ማጽዳት ጀመረች፣ ምግብ መስራት ጀመረች። እንግዶቹም ነበሩ። 3ቱም እንግዶች እያዋሯት ነበረ። የተለያየ ወሬ ማውራት ጀመሩ። በጣም ደስተኛ አልነበሩም። እየተናደዱ እየተበሳጩ ነበር የሚያወሩት። ማናት ደግሞ እቺ? ማረፊያ የፈለገች ልጅ ነች። ቤቱን አጸዳልሻለሁ፣ ምግብ ሰራልሻለሁ፣ ትንሽ ልረፍ ስትለኝ ኦኬ እሺ አልኳት። ገበያው ጋር መሄድ አልቻልኩም። ተመለስክ እንዴ ፍቅሬ? አዎ ባኪ፣ ዛሬ በጣም ነው የከሰርኩት። በጣም ተናንጃለሁ። ምርቶቹ በሙሉ አልደረሱም። እና ለምን ተመለስክ ታዲያ? ምርቶቹን ሳታደርስ ዝም ብለህ ትመለሳለህ እንዴ? አሁንስ እኔ ብስጭት እያልኩኝ ነው፣ ምርረን ያለኝ። ከዛ በኋላ ንግስቷን በመስኮት በኩል ሲያያት ደነገጠ። ደግሞ ማንች እቺ? የማንንም ሰው አትሰብስብ ያላልኩም እንዴ? እማዬ እርቦኛል። ከዛ በኋላ ሴትየዋም ንግስቷን አውጥታ አባረረቻት። ንግስቷም ወደ ደስተኛውና የተባረከው ሀገር ሄደች። ንግስቷም ትንሽ ጉንፋን ይዟት ስለነበር ሆስፒታል ሄዳ ልትታከም ገባች። ነገር ግን አንድ ሕፃን ልጅ ታማ አገኘቻት። አትጨነቂ፣ አሁን ልጅሽ ትድናለች። እነዚህን መድኃኒቶችና በትክክል ያመጋገብ ስነ ስርዓቷን ካስተካከለች ትድናለች። እኔ ላግዛችሁ እባክሽ፣ ማደሪያ ስለሌለኝ ነው። ከዛ በኋላ የልጇ እናትም ነይ እኔ ቤት ትኖራለች ብላ ይዛት ሄደች። የልጇ እናትም ፈራሶቹን ታበላ ነበረ። ለልጅሽ እኔ አጥሚት ነገር ልስራላት አለችና አጥሚትና ሾርባ ይዛላት ሄደች። ልጇም ሾርባውን በደንብ ከበላሽ በኋላ መድኃኒቷን ወስዳ ለጣለች። በነጋታውም ደስተኛ ሆና ተሽሏት ተነሳች። አባዬ መጣ። ልጄ ተሻለሽ? አሞሽ ነበር ብላኝ ነበረ። ዋው ተሻለሽ? እንኳን በጣም ደስ ብሎኛል። አንቺ ጠንካራ ልጄ ነሽ። የልጇም አባት ንግስቷን ሲያይ ደነገጠ። ማነሽ ብሎም ጠየቃት። ከዛም ለልጇ ምርጥ ምግብ ሰርታ ያዳነቻት ልጅ እንደሆነች ነገረችው። ከዛ በኋላም በደስታ ሸኟት። ንግስቷም ወደ ግዛቷ ተመለሰች። ንግስት ሆይ አሁን ከሁለቱ ምን ተረዳሽ? የተረገመው አካባቢ በጣም ይናደዳሉ፣ ይበሳጫሉ፣ በጣም ሰነፎችም ናቸው። ነገር ግን ደስተኛው ቦታ ደግሞ በጣም ደስተኛ ናቸው። በደንብ ይሰራሉ፣ በደንብ ይመገባሉ። ዋናው ቁልፍ ግን ደስተኛ ማህበረሰብና ደስተኛ ጤንነት ያላቸው የአመጋገብ ስነ ስርዓታቸው ነው። አትክልትና ፍራፍሬ ነው የሚመገቡት። የተረገመው ቦታ ደግሞ ጥብሳ ጥብስ፣ ችፕስ፣ የተለያዩ ነገሮችን ነው የሚመገቡት። ለዛም ነው። ንግስቷም ከዛ ጊዜ ጀምሮ ለግዛቷ በሙሉ አንድ መመሪያ ሰጠች። ሀገሪቱም የተለያየ የተመጣጠነ ምግብ እንዲያገኝና አትክልቶችን፣ ፍራፍሬዎችን እንዲመገብና ስለ ጤና የተለያዩ ትምህርቶችን፣ ስልጠናዎችን እንዲሰጡ አደረገች። ህዝቡም በጣም ተደሰተ። ከዛ በኋላ ግዛት ውስጥ ያሉት ሰዎች በሙሉ ስልጠናውን እየወሰዱ የተለያዩ አትክልቶችና ፍራፍሬዎችን መመገብ ጀመሩ። ግዛት ውስጥም ያሉት ሰዎች በጣም ደስተኛ ሆኑ።